የክራይስት አርሚ ዓለም አቀፍ ቤተክርስቲያን የጥቅምት 23 2018 የእሁድ መደበኛ አምልኮ ስርዓቷን አከናወነች። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ሀገር አቀፍ የውይይትና የምክክር ጊዜ አካሄደ። ፕሬዝዳንት ዶናልድ ትራምፕ ለናይጄሪያ መንግስት የማስጠንቀቂያ መልእክት አስተላለፉ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ዜናዎችን የምትሰሙት ከመላው የስቱዲዮ ባለሙያዎች ጋር በመሆን ወደ እናንተ እናደርሳለን። በቅድሚያም የሀገር ውስጥ ዜና አስቀድማለሁ። የክራይስት አርሚ ዓለም አቀፍ ቤተክርስቲያን የጥቅምት 23 የእሁድ ፕሮግራም የአምልኮ ስርዓቷን አከናውናለች። በዕለቱም የተለያዩ የአምልኮ ስርዓቶች ለተራዳው በቀርቧል። ፍሬው ታሻ እንደሚከተለው ታቀርባለች። የተለያዩ የአምልኮ ስርዓቶች በተከናወኑበት የጥቅምት 23 2018 ዓመተ ምህረት የክራይስት አርሚ ዓለም አቀፍ ቤተክርስቲያን የእሁድ ፕሮግራሟን የእግዚአብሔር ክብር የተገለጠበትና ለበጉ አምልኮ የተሰዋበት ሆኖ አልፏል። በዕለቱም የክራይስት አርሚ ዓለም አቀፍ ቤተክርስቲያን ባለራዕይና ፕሬዝዳንት የሆኑት ነብይ እዩ ጩፋ የዕብራውያን መልእክት ምዕራፍ 6 ከቁጥር 13 እስከ 15 ያለውን በመጥቀስ በትዕግስት መጠበቅ በሚል ርዕስ አገልግለዋል። እግዚአብሔር በራሱ በመማል ለአብርሃም የገባለትን ቃል በብዙ ትዕግስት በመጠበቅ ከቃል ኪዳኑ ጋር መገናኘት እንደቻለና እንደተባረከ ተናግረዋል። በትዕግስት መጠበቅ ማለት በቃል ወይም በንግግር ሳይሆን በልብ ያለ እምነት በተግባር ኑሮ ማሳየት ነው ያሉ ሲሆን ብዙዎች በትዕግስት መጠበቅ ካለመቻላቸው የተነሳ እግዚአብሔር ካየላቸው ነገር ጋር መገናኘት እንዳልቻሉ አስረድተዋል። አክለውም ነብይ እዩ ጩፋ በስብከት ጊዜያቸው ላይ እንዳነሱት በትዕግስት የሚንቀሳቀሱ ሰዎች ተረጋግተው ይኖራሉ። ትዕግስት የመንፈስ ቅዱስ ፍሬ ስለሆነ ከባለቤቱ በመቀበል በህይወታችን ላይ ልምምድ ማድረግ አለብንም ብለዋል። በትዕግስት ውስጥ መከራ፣ ስቃይ፣ መገፋትና የመሳሰሉ ነገሮች ያለበት ሲሆን ጊዜው ሲደርስ ግን እግዚአብሔር ካየልን ነገር ጋር መገናኘት እንችላለን ሲሉም ተናግረዋል። በትዕግስት ስንጠብቅ በመከራ ውስጥ መጠበቅ፣ የተስፋን ቃል በውስጣችን ይዘን መጠበቅ እንዲሁም በችግር ውስጥ ሳንተው በጸጥታ መኖር አለብን ያሉት ነብይ እዩ ጩፋ እንድንዘጋጅ እምነታችንን እንድናጠነክርና የተሻለ ውጤት እንድንይዝ እግዚአብሔር እንድንታገስ ይፈልጋል ብለዋል። በመጨረሻም በተናገረን ስፍራ ላይ እንድንቆይ በሰጠን ተስፋ ላይ እንድንመካና በተናገረን ቃል ላይም እንድናምን ይፈልጋል ያሉ ሲሆን እግዚአብሔር ከተናገረበት ጊዜ አንስቶ እስኪፈጸም ድረስ በትዕግስት መጠበቅ ይገባል በማለት የዕለቱን የቃል ጊዜያቸውን አጠቃለዋል። ጥቅምት 23 በክራይስት አርሚ ዓለም አቀፍ ቤተክርስቲያን በነበረው መርሃ ግብር በርካቶች ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርገው መቀበላቸውና ከአጋንንት እስራት መፈታታቸው እንዲሁም ከዚህ ቀደም በእግዚአብሔር ሰው ነብይ ጩፋ አገልግሎት እግዚአብሔር ያደረገላቸውን ነገር መስክረዋል። ቀለም ይስሐቅ ዝርዝሩን አዘጋጅተዋለች። በክራይስት አርሚ ዓለም አቀፍ ቤተክርስቲያን ለዕለተ እሁድ በነበረው መርሃ ግብር ለአዳዲስ ነፍሳት በተደረገው ጥሪ 83 ሰዎች ጌታ ኢየሱስን የህይወታቸው ጌታ አድርገው ተቀብለዋል። ይህን ጥሪ ተከትሎ የመጡ ሰዎች ከአዲስ አበባ ከየክፍለ ሀገሩ እንደመጡም ተገልጿል። ከዚህ ጋር በተያያዘ የእግዚአብሔር ሰው ነብይ እዩ ጩፋ ለመፈታት በጸለዩበት ጸሎት በርካቶች ከአጋንንት እስራት ተፈቷል። ከድግምት፣ ከሞት መንፈስ፣ በዘር ማንዘር ከሚመለክ የመናፍስት አሰራር በጉባኤ ውስጥ የተገኙ ሴቶችና ወንዶች ነፃ ወጥቷል። በተያያዘ ዜና ከዚህ ቀደም እግዚአብሔር በነብይ እዩ ጩፋ አገልግሎት በኩል ያደረገላቸውን አንዳንዶች ምስክርነታቸውን ሰጥተዋል። በክራይስት አርሚ ዓለም አቀፍ ቤተክርስቲያን በመገኘት እንዲሁም በተጸለየበት ዘይት አማካኝነት በነበራቸው ታላቅ እምነት በሐኪሞች ሊገኝ ያልቻለ በሽታ መፈወሱንና በሐኪሞች በህይወት እንደሌለ የተረጋገጠ ጽንስ በተጸለየበት ዘይት በህይወት መወለድ መቻሉን በዕለቱ ከተሰሙ ምስክርነቶች መካከል ናቸው። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ሀገር አቀፍ የውይይትና የምክክር ጊዜ አካሄደ። በውይይቱም ወቅት የህብረቱ ዋናና ምክትል ፕሬዝዳንቶች ከስራ አስፈጻሚዎች ጋር በመሆን ምክክሩ ተካሂዷል። ኢየሩሳሌም በዳዳ ፕሮግራሙን ተከታትላለች። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ሀገር አቀፍ የውይይትና የምክክር የአንድነት ጊዜ ጥቅምት 22 2018 ዓ.ም አድርገዋል። በውይይቱ ወቅትም የህብረቱ ፕሬዝዳንት የካውንስሉ ስራ አስፈጻሚ ፓስተር እሸቱ ወርቄ የእንኳን ደህና መጣችሁና የእንኳን አደረሳችሁ ንግግር ያደረጉ
ሲሆን ለረጅም ዘመናት በከባድ ተግዳሮት ውስጥ እያሸነፈ የመጣ ህብረት ነው ብለዋል። የኢትዮጵያ ፔንቴኮስታል ህብረት ከተመሰረተ ከ40 ዓመት በላይ እንደሆነውና በቀድሞው የሀገሪቱ አጠራር መሰረት በሀገር ውስጥ ጉዳዮች ሚኒስቴር ውስጥ ፍቃድ አግኝቶ በ1986 ዓ.ም መመዝገብ እንደተቻለ ተናግረዋል። ህብረቱ ለረጅም ዓመታት ከመጽሐፍ ቅዱስ ኮሌጅ ጋር ሲሰሩ እንደቆዩና አሁንም ድረስ በጋራ በመሆን አገልጋዮችን ብቁ የማድረግ ስራ ተጠናክሮ እንደቀጠለም አንስተዋል። የህብረቱ ዋነኛ ተልዕኮ ሰዎችን ከእግዚአብሔር ጋር በማስታረቅ የእግዚአብሔርን መንግስት ማስፋት ሲሆን ከዚህም ባለፈ ሀገርን የሚጠቅም በስነ ምግባር የታነጸ ዜጋ በመፍጠር ጉልህ ሚና እንደነበረውም አመላክተዋል። ሰዎች ከእግዚአብሔር ጋር ሲታረቁ ለሀገር ጥሩ ዜጋ ማፍራት እንደሚቻልም ተናግረዋል። በስደት ዘመን ወንጌል ሲሰራ እንደቆየና አሁንም በዚህ ነጻ በሆነ ዘመን ላይ እየተሰበከ እንደሚገኝና ከሀገርም አልፎ ወደ ውጭ ሀገራት እየተሰራ እንደሚገኝም ገልጸዋል። ያኔ በመከራ የጸለይነው ጸሎት ምላሽ በማግኘት እየኖርን ነው በማለት አሁን አንድነታችንን በማጠናከር ከዲኖሚኔሽን አጥር መውጣት እንደሚገባንና የኛን እርስ በርስ አለመቀባበል ለሌሎች ጥንካሬ መሰረት ሊሆን ስለሚችል ህዝበ ክርስቲያኑ ህብረቱን ማጠናከር አለበት በማለት በአጽንኦት ተናግረዋል። በመጨረሻም ከእውነታ ጋር በመቆም ጽኑ ያሉ ሲሆን በህብረትም እንቁም፣ እንጽና፣ አብረንም ወደ አዲስቷ ኢየሩሳሌም በቅርቡ እንገባለን ሲሉ ንግግራቸውን አጠቃለዋል። ህብረታዊ እድገትና መሻሻል በመስማማትና አብሮ በመስራት ግንኙነታችን በማጠናከር የተሰጠን ተልእኮ ከግብ ማድረስ ይገባል ሲሉ ነብይ ጩፋ ተናገሩ። ነብይ ጩፋ የተናገሩት የጴንጤቆስታል የጋራ ምክክርና የአንድነት ጊዜ ላይ ነው። ኢየሩሳሌም በላዳ ተጨማሪ አላት። የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንትና የካውንስሉ ቦርድ አባል የሆኑት የክራይስት አርሚ ዓለም አቀፍ ቤተክርስቲያን ፕሬዝዳንት የሆኑት ነብይ ጩፋ እንኳን አደረሳችሁ መልእክት ባስተላለፉበት ወቅት ህብረታዊ እድገትና መሻሻል በመስማማትና አብሮ በመስራት ግንኙነታችንን በማጠናከር የተሰጠንን ተልዕኮ ከግብ ማድረስ ይገባል ሲሉም ተናግረዋል። ምንም እንኳን የህብረቱ አባላት በርካታ ቁጥር ያላቸው ቢሆንም የተጠራንበት ዓላማ አንድ በመሆኑ ጥሪያችንና ተልዕኳችን ላይ ትኩረት በማድረግ በህብረት ወደፊት እንጓዝ ብለዋል። ህብረታችን በፍቅርና በእውነት በትህትና መከታተል ዕውቀትና ችሎታን በማሳደግ እርስ በእርስ በመደጋገፍ መንፈሳዊ መሰረት መጣል እንደሚያስፈልግም ገልጸዋል። ህብረቱ ከውስጥና ከውጭ ተግዳሮቶች አንድ በመሆን ግንኙነታችንን በማጠናከር በመቀባበል መንፈሳዊ ጽናትን በመጠበቅ ፍቅርን በመጠበቅና መሪዎችን በመደገፍ ልንጸና ይገባናል በማለት ሐሳባቸውን ገልጸዋል። በእለቱም ነብይ ጩፋ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58ን በመጥቀስ የማትነቃነቁ ሁኑ በሚል ርዕስ የእግዚአብሔርን ቃል ያገለገሉ ሲሆን ከየክልሉ የመጡ የህብረቱ ፕሬዝዳንቶችን እንኳን አደረሰን ንግግርም አድርገዋል። የህብረቱ ውይይትም በቀጣይ በሐዋሳና በኦሮሚያ እንደሚደረግም ተመላክቷል። ከውጭ ወዳገኘነው ዜና እናልፋለን። የክርስቲያኖች ጭፍጨፋ ካልቆመ ጦር እልካለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሳሰቡ። ፕሬዝዳንት ዶናልድ ትራምፕ ለናይጄሪያ መንግስት የማስጠንቀቂያ መልእክት አስተላልፈዋል። ተጨማሪ ያለን የአሜሪካው ፕሬዝዳንት ዶናልድ ትራምፕ በምዕራብ አፍሪካዊቷ ሀገር ናይጄሪያ ውስጥ እየተባባሰ የመጣውን በክርስቲያን ማህበረሰብ ላይ የሚፈጸመውን ግድያና ጥቃት በተመለከተ ከባድ ማስጠንቀቂያ ሰጥተዋል። ፕሬዝዳንቱ ሁኔታው ካልተሻሻለ የአሜሪካ ጦር ወደ ናይጄሪያ ሊላክ እንደሚችል የማስጠንቀቂያ መልእክትም አስቀምጠዋል። ትራምፕ በናይጄሪያ ውስጥ በየቀኑ በሺዎቹ የሚቆጠሩ ክርስቲያኖች እየተገደሉ ነው በማለት የናይጄሪያ መንግስት ይህንን እልቂት ለመከላከል በቂ እርምጃ እየወሰደ አይደለም ሲሉም ተችተዋል። ፕሬዝዳንት ትራምፕ በአፍሪካዊቷ ሀገር ናይጄሪያ ውስጥ እየሆነ ያለው ነገር አስፈሪ ነው በማለት በሃይማኖታቸው ምክንያት ህይወታቸውን ያጡትን ክርስቲያኖች ዝም ብለን አንመለከትም፣ የናይጄሪያ መንግስት ይህንን አሰቃቂ ጭፍጨፋ ወዲያውኑ ማቆም አለበት፣ ካልሆነ ግን የአሜሪካ ጦርን በመላክ ይህንን ሁኔታ እኛ ለማስቆም እንገደዳለን ብለዋል። ይህ የፕሬዝዳንት ትራምፕ መግለጫ በዓለም አቀፍ ማህበረሰብ ውስጥ ከፍተኛ ውጥረት የፈጠረ ሲሆን የዋይት ሃውስ ቃል አቀባይ በበኩላቸው ፕሬዝዳንቱ የሰብአዊ መብት ጥሰቶችን ለማስቆም ያለውን ቁርጠኝነት ያሳያል ብለዋል። በሌላ በኩል የናይጄሪያ መንግስት ለዚህ ማስጠንቀቂያ እስካሁን ይፋዊ ምላሽ አለመስጠቱም ክርስቲያን ዴሊ አስነብቧል። በተያያዘ ዜና በናይጄሪያ ክርስቲያኖች ላይ የሚፈጠረው ግፍ እየጨመረ መምጣቱን ተከትሎ በጸሎት እንዲሳተፉም ጥሪ ቀርቧል። በናይጄሪያ ውስጥ በክርስቲያኖች ላይ የሚፈጸመው ግፍ እየጨመረ መሆኑ የተነገረ ሲሆን ይህም በዓለም ዙሪያ የሚገኙ ክርስቲያን ማህበራት በጸሎት ተሳትፎ እንዲያደርጉም ጥሪ ቀርቧል። ክቡራትና ክቡራት ተመልካቾቻችን ከክራይስት አርሚ ቴሌቪዥን ዜናዎችን ወደ እናንተ ሲደርስ የነበረው ይህን ይመስሉ ነበር። ዜናዎችን በማድረስ እኔም ተሳትፎ ከመላው ስቱዲዮ ባለሙያዎች ጋር አብራችሁ ቆይታ አድርጋለሁ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ ተመኘን። ሰላም።